ይህን ቆንጆ የፀጉር ስታይል ከሁለት የተለያየ ሜካፕ ጋር እየሰራ ነው ያለን። ይሄኛው እንግዲህ ማናችንም በቤታችን ውስጥ ባሉ ማቴሪያሎች መስራት የምንችለው። ይሄኛው ደግሞ አይላሽ አለ፣ ኮንሲለር አለው እና ሊፕስቲክ ተጠቅሜ የሰራሁት ሜካፕ ሲሆን እስከ ቪዲዮ መጨረሻ ድረስ አብራችሁ ከቆያችሁ ስቴፕ ባይ ስቴፕ እያንዳንዱን የማሳያችሁ ይሆናል ማለት ነው። ይህንን ሜካፕም ሆነ የፀጉር ስታይል ለተለያዩ ፕሮግራሞች መጠቀም ትችላላችሁ። በተለይ ደግሞ ሙሉ የሜካፕ ማቴሪያል የሌላችሁ ሰዎች ምንም ችግር የለውም። በቤታችሁ ውስጥ በሚገኙ ቡኒ፣ ኮል፣ ጥቁር ኩል በመጠቀም እራሳችሁን በጣም ቆንጆ አድርጋችሁ ፕሮግራማችሁ መሳተፍ ትችላላችሁ ከነ ፀጉራችሁ። የኔ ቤተሰብ ከሆናችሁ እንግዲህ የፀጉር ስታይሎችን፣ ቀለል ያሉ ሜካፖችን እንዲሁም ደግሞ ፉል ግላም የሚባሉ ሜካፖችን እየሰራው ፖስት አደርግላችኋለሁ። በመቀጠል ፀጉሬን ወደ ማስተካከል ነው የምገባው። የተወሰነ ከፊት ለፊት ወጣ ወጣ አደርጋለሁ ሳላበዛ። ከዛን እንግዲህ ግማሽ የማይሆን የተወሰነ የፊት ለፊቱ እንደዚህ አድርጌ በፖኒቴል አያይዟለሁ። በሄር ባንድ እጥፍ አድርጌ ነው ያያዝኩት፣ ቀለል አድርጌ። ከዛ በኋላ በሙሽጥ ኤክስ ነገር ነው የማደርገው፣ አጠላልፋችኋለሁ ማለት ነው። በጣም ቀላል ነው፣ የሚያምር እንትን ነው። ሁለት የሽቦን የተጠቀምኩት ለፀጉሬ ማያያዣ ሻጤ የሚባሉትን ሽቦዎች ተጠቅሜ ነው አንዱን በዚህ አንዱን በዛ በኩል አድርጌ ያያዝኩት። ይሄው በጣም ቆንጆዬ ነው የሆነው። ከዛ በኋላ በኤክስትራ ያወጣኋቸውን ያስቀረኋቸው የነበሩትን ፀጉሮች እንደዚህ አድርጌ እጠቀልላለሁኝ ማለት ነው። እንደምታዩት ነው እንዴት እንዳሳመረው። በጣም ቆንጆዬ የሆነ ስታይል ነው። ለተለያዩ ፕሮግራሞች፣ ለምርቃት ሊሆን ይችላል፣ ብቻ ለሽምግልና፣ ለምርቃት፣ ለቀለበት፣ የተለያዩ ፕሮግራሞች ስትጠሩ እንዲቀለል ባለ ፀጉራችሁንም ሆነ ሜካፓችሁን አስተካክላችሁ መሄድ ትችላላችሁ ማለት ነው። አሁን የሚቀጥለው ደግሞ ኮንሲለር ተጠቅሜ ያለሁኝ። ያው ትንሽ የስልኬ ስቶሬጅ እና ላይትም እያስቸገረኝ ነበረ። ያን አላሳየኋችሁም ስቀርጽ። ኮንሲለር ተጠቅሜ ያለው እንዲሁም ደግሞ ትንሽ ብራውን ተች ያለው ቤዝ ተጠቅሜ ትንሽዬ ሺመር የመሀለኛው አካባቢ ላይ ሺመሩ እንደዚህ ይቀባዋለሁኝ። በጣም ሲምፕል ነው። ምንም እንትን የሚል ነገር የለም። ኮንሲለር መጀመሪያ በኮንሲለር ቅንድቤን አጽድቻለሁ። ከዛ በኋላ ደግሞ እንደ ቤዝ እንዳልኳችሁ ዳርክ ብራውን አይነት አይሻዶ ከተጠቀምኩ በኋላ ሺመር ነው ያደረኩት። ይሄን ይመስላል። ከዛ በኋላ ያው አይላሽ ነው ማስገባው። አይላሽን ግሉ ቀብቼ ለአንድ ለ30 ሰከንድ አቆይቼ ነው አይኔ ላይ ያደረኩት። አለበለዚያ ወዲያውኑ ግሉ እንደቀባችሁ አይናችሁ ላይ ስታደርጉት አይይዝም እና ትንሽ የተወሰነ አንድ 30 ሰከንድ ስጡት። በተለይ ዳርዳሩ አይይዝም። እዩት እንግዲህ በዚህ በኩል እንግዲህ አይላሽ ያገባበት ነው። በዚህኛው በኩል ደግሞ አይላሽ ያገባበትም የሜካፕ ልዩነት ነው። አይላሽ በጣም ነው በቃ ሜካፕ የሚያጎለው።
እንግዲህ በሌላም ቪዲዮ እንዴት ቀለል አድርገን ራሳችንን ሜካፕ መስራት እንደምንችል፣ ፀጉር መስራት፣ መፈሸን እንዴት ራሳችንን እንዲሁም ነው ሌሎች ሰዎች ላይ እንዴት ፈሸናን እንዲሁም ደግሞ የፀጉር ስራ መስራት እንደምንችል ቪዲዮ የሰራው ፖስት አደርግላችኋለሁ። ቻናሌ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ወዳጅ ዘመዱ ያጋሩ። በሌላ ቪዲዮ እስክንገናኝ ባይ። በጣም ነው የሚያምረው፣ ወድጄዋለሁ። ያው የቪዲዮ ጥራት ችግር ቢኖረው ዋናው ነገር ግን ስራው ላይ ነው ፎከስ ማድረግ ያለብን ብዬ ነው ማስበው። ምክንያቱም ብዙ ጊዜ ካሜራ